ዛሬ ምን እንሰራለን መሰላችሁ? መብሉዋ እንሰራለን ማለት ነው። እና ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኛለሁ አልሐምዱሊላህ። ዛሬ መብሉዋ እንሰራለን ማለት ነው። እና ምርጥ መብሉዋ እንሰራለን። ያው ብዙ ጊዜ እሰራለሁ ግን አይመቸኝም። ዛሬም ሴትዮ ስለተሳፈረች ነው። እናማ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር ሽንኩርት አለችኝ፣ ለፍሬ ሽንኩርት የተከተለች እዚህ ጋር ደግሞ ዶሮ አንድ ዶሮ ማለት ነው። ያው ሴትዮዋ ሁላቸውም ስለተሳፈሩ ያለችው ባለና ሚስቶች ብቻ ነው ያሉት። ለዛ አንድ ዶሮ አለች። እንዴት እንከተዋለን እዚህ ላይ። ከዛ በኋላ ደግሞ ምን እናደርጋለን መሰላችሁ? እዚህ ጋር ቅመማ ቅመሞችን ደግሞ ላሳያችሁ። እዚህ ጋር ኩርኩም አለ፣ እዚህ ጋር ደግሞ ከሞን አለ፣ እዚህ ጋር ደግሞ ክዝበራ አለ፣ እዚህ ጋር ደግሞ ፓፕሪካ አለ፣ እዚህ ጋር በራት መሸከል አለ፣ እዚህ ጋር ፍልፍል ወጥ አለ። እዛ እነዚህ ምን እናደርጋለን? እንቸልሳቸዋለን እዚህ ላይ ማለት ነው። እያያችሁኝ ነው። እንቸልሳቸውና ከዛ ትንሽዬ ዘይቱ ጨው አልጠቀምም። ጨው ማለት ነው። ጨው ለምን እንደማልጠቀም ታውቃላችሁ? በሩዙም ላይ ጨው አልጠቀምም። እንትኑም ላይ በእንትኖቹ ላይ ጨው አልጠቀምም። ለምን ጨው ማይጠቀም ሰው አለ። የልጅቷ የሴትዮዋ የልጇ የሚስት አያት አለችና እሱን አይጠቀምም። ይሄን ደግሞ ምን እናደርጋለን መሰላችሁ? ይሄ በዘይት ነው የሚጠበሰው። ካሮት አለኝ። ይሄ ምንድነው? ኩሳ አለኝ። በአማርኛ ላታው እንከተዋለን ማለት ነው። እዚህ ጋር ምንድን ነው የሚባለው? ኢትዮጵያ ላይ ምንድን ነው የሚባለው? እና ድንች አለኝ፣ ብታክስ ማለት ነው። ምንድን ነው በአረብኛ ራሱ ረሳሁት። ነበር የሚባለው በአላ ኧረ ንገሩኝ፣ ኧረ ወገን አጨብጭብ አለ። ይሄ አለኝ፣ ብጣጥስ አለኝ እና እነዚህ ሁላቸው በዘይት ነው የሚሰሩ። እዚህ ጋር ትንሽዬ የተፈጨነች እናንተ እንደፈለጋችሁ በእንትንም መጠቀም ትችላላችሁ፣ ብዛትን መጠቀም ትችላላችሁ። ትንሽ አይባልም። አሁን ይሄ ብዙ ነው። አስቡት። ዶሮም አልጠቀምም። አሁን እዚህ ጋር ደግሞ የተፈጨ ዝንጅብል የእንትኑ ደቃቁ ፓውደሩ ማለት ነው። እንትን የለኝም የተፈጨ ስላለቀብኝ ፓውደሩ እናረግና እናማስለዋለን ትላላችሁ። እዚህ ጋር ደግሞ ውሃ እናደርግና ሩዝ አለኝ። ሩዝ በስመቲ 3 ኩባያ እንደፈለጋችሁ እንደ ቤተሰቦቻችሁ ብዛት ነው የምትጠቀሙት ማለት ነው። ይሄ ሩዝ በነገራችን ላይ ምን ታደርጋላችሁ መሰላችሁ? ከአጥባችሁ ውሃውን አጥላችሁ ቁጭ ነው የምታደርጉት። ውሃውን አጥላችሁ ቁጭ ካላደረጋችሁት እንትን ይላል፣ ይከሰከሳል። ከዛ ትንሽ ሰዓት እንኳን 15 ደቂቃ ራሱ እንትን አይልም ማለት ነው። እና አጥባችሁ እንደው ስታጥቡ ራሱ ሽትሽት ሳይሆን እንደዚህ ውሃውን ያደረጋችሁ እንደዚህ 3-4 መድፋት ማለት ነው። እና ሩዙን ውሃ ውስጥ እንከተልን ቢያንስ ውሃው ማለት ነው እንደዚህ ድስቱ ሙሉ መሆን አለበት። ድስቱ ሙሉ መሆን አለበት ማለት ነው፣ ውሃው ማለት ነው። እና ምን እናደርጋለን? ወደ ውሃው እንጨምራለን። ይሄ ሩዙ ማለት ነው። ሩዙ መብሰልም የለበትም፣ መካከለኛ መሆን ያለበት። ምክንያቱም ከበሰለ ከእንትኑ ጋር ከዚህ ከምትሰሩት ዶሮ ጋር ከመረቁ ጋር እንትን አይላችሁም፣ አይዋሃድላችሁም።
ሳይበስል 20 ደቂቃ በፈላ ውሃ ላይ 20 ደቂቃ አስቀምጣችሁ ከዛ በኋላ ትንሽ ከተንተከተከ አውጥታችሁ በማጥለያ ነገር አስቀምጣችሁ ከዛ እና ወደ አንዴው ሩዙ እዚህ ጋር ጨምረውና ከዛ በኋላ ምን እናደርጋለን መሰላችሁ? ሩዙን እዚህ ጋር ጨምረና ከዛ የዶሮዋችን በደንብ ይማሰልና በደንብ ከማሰል በኋላ ጥቅስ ካለ በኋላ ከእጅ በኋላ ማለት ነው ሳልሳ ነው። እንደዚህ እናደርጋለን። እዚህ ላይ ሰዎች እኔ ስሰራ መጀመሪያ ዶሮ አይደለም ማቁላላው። በጣም የሚጣፍጠው ሁሉም ነገር ሚክስ አድርጋችሁት አንድ ላይ ሲቁላላ ነው የሚጣፍጠው። እሺ አንድ ላይ ማለት ነው። አንድ ላይ ሲቁላላ ነው የሚጣፍጠው። እንደዚህ አስገብቻለሁ። ሰልሳ ምናምን እንደዚህ አስገብቻለሁ ዶሮአችን። እሺ ዶሮአችን በሰል ሲል ዶሮአችን ዶሮአችን እንደዚህ ይመስላል። መጨረሻው ደግሞ ሲጨርስ አሰራሩን ላሳያችኋለሁ። ይመቻችሁ ባይ